እና እንዴት ያሳዝናል መሰላችሁ ምላሱን ነው ያዘው እንጂ በደም መስማት ይችላል በደም ማረግ ይችላል እንዳረዱ አፈር በልተሽ ሙቺ ማለት ግሪቲ ልጅማ መመታት አለባት ቆይታለች በእናትሽ ታውራበት አንድ ጊዜ ሌባ ሁላ ብዬ ስፖስትሽ አርፈሽ ትቀመጫለሽ ያባት ያምላክ ይንፋሽ ታው እንዳትቦልካት መክሰብት ናት ማነች ቆይ እንደዚህ መክሰብት ትባላለች የተለያዩ ሰዎች ናቸው ግን ታውቃለህ ኖ ታውራበት እስቲ ምን ይወዷታል ተዋውቀው ነው በቃ እሷ ስንት ነገር ቆይ ላውራ ልንገራችሁ ለነፍስ የሚሆናችሁን እኔ ደረስ እንደው አፈር ቢል ላርግሽ አንቺ ልታይ አንቺ ሰገጤነሽ እንዴት አይስትባይ ማሰሚው ሮምዬ ወይ ተመለሽ እንጂ ወደ ሀገርሽ ልመለስ ነው ስማ ጆከር ታውና እንትና ተባብረው ቶሮንቶ ሳቢውን እንዴት እንደወሰዱት ለኛ እንኳን ሳያማክሩ አይደብራቸውም እንዴ ኧረ አገባኝም እኔ ትቻለሁ ታውክ እንዴ ዛሬ አምጥቼ ገላገልኩት እኮ በግለሰብ ጸብ ሌላ አገባኝም እኔ በግለሰብ ጉዳይ ብዬ ትቻለሁ ግን እንደማንኛውም ግለሰብ አግዛታለሁ ልጅቷ ምን ረምታግዛት በሐሳብም በውል ነገር $100,000 ሰበሰበች ምን ድርሻ ሰጠችክ አረ እንኳን 100,000 10,000 አልሰበሰብ ስማ ታጥፋታው አንተ አንዱ ብቻ ራሱ 5,000 አንዱ 3,000 አንዱ 7,000 ይያሉ እንዴት ብሎ ነው እንደዛ የሚደርሰው ስንት ነው ለበለ ብሎ እንኳን ያወጣችሁ ወደ $34,000 በእናትህ ተባለ ምንም ይሁን ብቻ ከጠፋብኝ ካለች እኔ እንደዚህ በፍጥነት አትናገር ሰው ነው ያገባን ዝም እንበል ያ ግን ምን አባቷ ታዲያ ጃፒ ተሳዳቢ ነው ምናምን የምትለው የት አባቷ ነው ሲሳደብ ያየችኝ እኔ የሚያስጠላኝ እዛ ያን ነገር ነው ልጅቱ ሲጀመር አትናገርም እሷ በጣም እኮ ጨዋ ናት ቀርበ ስለማጣቃት እንጂ ወላሂ በጣም የዋህ ናት ጃፒ እኔ ምንም አጣቃችሁን ሁሉ ገም ባለበት አንበሳ ትሰጣለህ የተሰጠችውን ሁሉ ለሰው በቀርባት እየሰደበሽ እያሉ በኮመንት እንትን እያሉ በደንብ ስለማታውቅ ነው ድራማ አንቺ ለምን ትሸሻለሽ እንደኔ ትላለው ድማ እንደምን ሆነሃል ትል እያረጉብኝ እኮ ነው ዛሬ ስማ አንተ ነገራቸው የኔ ቆንጆ አንተ ነገራቸው በእናትህ አይልቀቁባት መልካም ነገር ይዛ ስትመጣ ይወዱ ክራውን ምናምን አለስ አየ ወይስ ለምን አረጉልኝ ለጃፒ ሞዴሬተር ሰተሽ የኔም ሞዴሬተር አነሳ እናት ሌዝቢያን ነበረች አንተ የሸርሙጣ ልጅ እናት ድንጋይ ያስፈላች ሸርሙጣ ልጅ አንተ ትላም የትላም ልጅ የቡና ደጋፊዎች ጌናቸው እንዴ አንተ የሸርሙጣ ልጅ አንተ እበት ማለት ነው የቡና ደጋፊዎች ሌዝቢያን ናቸው አንተ ሸርሙጣ ልጅ አንተ ቢጫስ ማለት ነው አንተ ግማታም እናት ሰባተኛ ቆማ ነው እንደወለደች እናት ሴት ለሴት ነበር የምታገባው እናት ሴት ነው ያገቡት ቡና የሚጠራሩትን ሴቶች አብረው ይጋደሙ ነበር አንተ የሴት ልጅ ሸርሙጣ ልጅ እናት ድንጋይ ታስበላል አንተ እከካም በክት ማለት ነው ከነ ኮመንት ከነ ፎቶ አርጌ ለጥፈሃለሁ ሶሻል ሚዲያ ላይ ከዛኔ እናንተ እንታያያለን አንተ የሸርሙጣ እናት ሰባተኛ ቆማ የወለደች የሸርሙጣ ልጅ በሰደብከኝ ልክ አስገባልሃለሁ እኔ ሮማን ተሰማ ከእግዚአብሔር ውጭ የምፈራው ማንም ሰው የለኝም አንተ እከካም አባ ነው በስልክ የምትደውለው ጥበብ የምትባል የልብስ ሰሪ ጥበብን ያርግፈው አደውልልኝ ልክስክስ አንተ ልብስ ሻጭ ነጠላ ሻጭ ነጋዴ እናት አፈርት ብላ አቁም መደወል እኔ ጋር ምን አባል ሰራ ነው የምትደውለው ማቲ ደውልብ በላይ ላይ በዚህ ሰዓት ልታስተዋውቅ ነው ገብተህ የምን ሽልጥልጥ ነው ይሄ ደግሞ የተሽለጠለጠ ልብስን በሰዓት ነው ነገ አምጥቼ ማቃጥለው አንተ የሸጥክልኝ ልብስ እንኳን ላስተዋውቀው በሰዓት ነገ አምጥቼ አቃጥዬ ያሳያለሁ አንተ ልብስ ፊት ምን አባ ያስደውላል እኔ ዋትስአፕ ላይ ምን አባ ፈለክ በዚህ እንትን ገብተህ ልታስተዋውቅ ነው ምን እሳቱ ተሰማ እሳት ያነደደው ጥለትና እንሸጣለን
በግርግርና በጭወት ላይ መተን እንሸጣለን የሚል ማስታወቂያ ልሰራ ነው የምትደውልልኝ? አበሻ ቀሚስ ልሸጥ በዚህ ሰዓት ምን ልሰራ ነው የምትደውልልኝ? እኔ ጋር አንዳች መድኃኒዓለም ከላይ ወርዶ ይደውልልኝ። ነገ አበሻ ቀሚስን በሳት አቃጥዬ ነው ማሳይ። ኪሎ ሞልቶ ተመልሷል። ይምጣ ከአዲስ አበባ ልብስ። እሳቱ ተሰማ የመሰልክ ምን ይመስላል በዚህ ሰዓት የሚደውልልኝ? አበሻ ቀሚስን የአባት አምላክ መጥቶ በክብሪት አንድዶ ዱቄት ያስቀርልን። የታባቱ የአበሻ ቀሚስ የመሰለ በዚህ ሰዓት ልታስተዋወቅ ገብተህ ምን አይነት ሞራል ነው ያለክ? ሸማህን እንዳለ አቃጥሎ ያሳድረው። አባ ነው በስልክ የምትደውለው? ጥበብ የምትባል የልብስ ሰሪ ጥበብን ያርግፈው። አትደውልልኝ ልክስክስ። አንተ ልብስ ሻጥ፣ ነጠላ ሻጭ፣ ነጋዴ እናት አፈርት ብላ አቁም መደወል። እኔ ጋ ምን አባል ሰራ ነው የምትደውለው? ማቲ ደውልብህ በላይ ላይ በዚህ ሰዓት ልታስተዋውቅ ነው ገብተህ? የምን ሽልጥልጥ ነው ይሄ? ደግሞ የተሽለጠለጠ ልብስን በሰዓት ነው ነገ አምጥቼ የማቃጥለው። አንተ የሸጥክልኝን ልብስ እንኳን ላስተዋውቀው በሰዓት ነገ አምጥቼ አቃጥዬ ያሳይሃለሁ። አንተ ልብስ ፊት ምን አባ ያስደውልሃል? እኔ ዋትስአፕ ላይ ምን አባ ፈለክ? በዚህ እንትን ገብተህ ልታስተዋውቅ ነው? ምን እሳቱ ተሰማ እሳት ያነደደው ጥለትና እንሸጣለን በግርግርና በጭወት ላይ መተን እንሸጣለን የሚል ማስታወቂያ ልሰራ ነው የምትደውልልኝ? አበሻ ቀሚስ ልሸጥ በዚህ ሰዓት ምን ልሰራ ነው የምትደውልልኝ? እኔ ጋር አንዳች መድኃኒዓለም ከላይ ወርዶ ይደውልልኝ። ነገ አበሻ ቀሚስን በሳት አቃጥዬ ነው ማሳይ። ኪሎ ሞልቶ ተመልሷል። ይምጣ ከአዲስ አበባ ልብስ። እሳቱ ተሰማ የመሰልክ ምን ይመስላል በዚህ ሰዓት የሚደውልልኝ? አበሻ ቀሚስን የአባት አምላክ መጥቶ በክብሪት አንድዶ ዱቄት ያስቀርልን። የታባቱ የአበሻ ቀሚስ የመሰለ በዚህ ሰዓት ልታስተዋወቅ ገብተህ ምን አይነት ሞራል ነው ያለክ? ሸማህን እንዳለ አቃጥሎ ያሳድረው። ወገቤ 3 ልጄ እንደዛው ነው። ስቴፓይም አለ እግሬም ብትሉት የእግሬ ጥፍር ከአንዳንድ ሰው እጅ ጥፍር ሁሉን ነገር እግዚአብሔር 10 ሰገጤ ሊሰራበት ያሰማትን ለሮምዬ ጸጉሬ ይሻላታል። ቅንድቤ ብትሉ ጆሮዬን አስተካክሉ። ምንም አንድ ቀረሽ የማይባል ለቅሞ የፈጠረሽ ከሚባሉት ኢትዮጵያዊ ቆንጆ ነኝ። ምንም ጥርጥር የለውም። አልተጠቀምኩበትም። የስ ሞዴል መሆን እችል ነበር። ኢትዮጵያን በሞዴልነት ዓለም ላይ ማስጠራት እችል ነበር። ነገር ግን አባቴ እስር ቤት ስለገባ ቤተሰቦቼን መርዳት ስለነበረብኝ አልተጠቀምኩበትም። ኢትዮጵያ አይደለም የዓለም ሞዴል መሆን እችል ነበር። አለ ሰጥቶኛል። ምንም ነገር ልወድቅ የምችልበት አንድም ነገር የለም። ቁመትም አለኝ። ሞዴል ልትጠየቅ የምችለው ነገር ሁሉ አለኝ። አልተጠቀምኩበትም። ኢትስ ኦኬ። እግዚአብሔር ብጠቀምበት ቢፈልግ ያረግ ነበር። እዚህ ነጮች ጠይቀውኛል፣ ግን አውትሳይድ ለንደን አልወድም። አውትሳይድ ለንደን ነኝ ምናምን ሲለኝ ተኩስ አውትሳይድ ምናምን። አሁንም 50 ዓመት እድሜ ላይ ያሉ ከሚባሉት ዓለም ላይ ሴቶች ብወዳደር አንደኛ መሆን እንደምወጣ ምንም ጥርጥር የለውም።